ያው እዛ ጋር እንዳለ የሆነ ዲያስፖራ የምታውቀው ለሰው ብላ ለዲያስፖራው እንጂ ለራሱ አልመጣችም አይደለም። እዛ ጋር አለ ጓደኛው ለሱ ብላ ስታለቅስ በቃ የሷ ምንትን ተባለ። ጥራው ባዶ አድርገን ሸኘነው። እሱ ነው ተዘጋጅ። ባዶ በጣም በላ ዛር ተቋረጠ። በልጇም በሷም ላይ ዛር ተቋረጠ። ግን መተቶች እዛው አረብ ሀገር ሬሷን አስቀረው። አንዴ ላስደፍራት ምንም ከዛ የስድስትን እንደዚህ እንትኑን ይዛ ነበረ። 6 አንቺ ከኋላዬ እንትን በይልኝ አለቻት። ከዛ በኋላ አመለጥን። ቤት ሀገር ነው ሄደችው። ቀጥታ ነው በዱባይ አርጋ ነው ሄደችው። ከዛ ቡዳ ቀይ ነበረች እና አረቦቹ እንደዚህ ፀሐይ ላይ ያረጉና ቆዳዋን ያዩታል። ያው ጠበስበስ እሳት በሳት ለምን መንቀፋት ያው ቁስል አረግናት። ደሟን ተዘጋጅ ሁላችሁ በወላዲተ አምላክ ስም በስላሴ ስም በቅዱስ ሚካኤል ስም ለቀን ወደ ሲኦል እንገባለን። ቶሎ 7 ጮህ ቶሎ ዛር ሰይጣን ዛር ቡዳ ነው። እሺ ዛር ቡዳ ዛር ሰይጣን ዛር አጋንንት አብረን የተወለድከው ከተወለደች በኋላ በስንት ዓመቷ? በ10 ዓመቷ ነው የገባሁት። ከምን መተን ቅቤ ሄደች እናትየዋ መንደር ተቀብታ መጣ። ከአናቷ ለቀባቻት። ከዛ ገባን ወሰንጋላ። ማነው ስም? ወሰንጋላ አዳርሞት። እሺ ተቋርም አለ። አባረረችኝ እኮ ሚካኤል አባረረኝ። ስነ ስርዓት ያዘ። ስንት ዓመት ነው ለዋለ? 10 እና 15 ነው ብላ 10 እና 25 ነው ብላ ደብረው 10 እና 25 ልጆቿ ላይ አለ አለው። የታሉ ልጆቿ? ትልቁ ልጇ ላይ አለው። እየተቀለልኩ አስተኛለሁ እየመለስ ጭንቅላት እናስኩት። እነዚህ ዛሮች በመጀመሪያ ደረጃ ታሪካዊ ገጽታቸው ከእስራኤል ነው። ፍንገጣ ሲጀምሩ ዛር አቡዳ በማለት ይናገራሉ። ዛር አቡዳ ማለት በእኛ ገልበጥ አድርገነው የዛር ቡዳ ብለነዋል። ዛር ማለት በዛ በዕብራይስጡ እንግዳ ማለት ሲሆን ያልተለመደ፣ ያልተፈለገ፣ ያልተወደደ እንግዳ ነገር እንደማለት ነው። ወይም የእንግዳው ነገር አስገዳጅነት ማለት ነው። ያንን ዛር አቡዳ የሚለውን እኛ ዘር አለውና ወደ ዘር አመጣ ነው። በዛ ውስጥ ዘር ነኝ ያለና አጸደቀው። ከቤተሰብ እየተወራረሰ መበላላት ጀመረ ማለት ነው። እሺ ጠጋ በዚህ ውስጥ ግባ። አሁን ትሄዳለህ? ሄዳለሁ። ተዘጋጅ። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮህ ነው።